ለኛ ይብላል ለምንበላው ብሩን የሆነ ነገር ለምናደርገው እንጂ ለነሱ ለነፍሳቸው ነው የሰጡትና ስለ ኪዳነ ምሕረት ብሎ ቢያደርጉት እንደኔ የሷን ፈቃድ ቢሆን ደስ ይለኛል። ስጦታው እኮ ለእናንተ ሸክም ነው አይደለ? ግን ለልጆቻቸው ለመቤታችን ለልጆቿ ደግሞ ተስፋ እኮ ነው። አዎ ለነሱ ተስፋ ነው። ለኛ ግን ቢደረግም ባይደረግም ምንም ያው አንድ ጊዜ ለምደነዋል። ረሃቡንም ጽቡንም ሁሉንም ይችለናል አንድ ጊዜ። ግን አንድ ጊዜ ቢደረግ ለነሱ ለነፍሳቸው መልካም ነው። ለልጆቻቸው ለልጅ የሚወርድ ነገር ነው እየተኩ የሚሄዱት እና ሌላ ቦታ ላይ ደረበው ከሚሰጡ ይልቅ ያው አይተዋል ቦታው ላይ ደጀ ሰላም የላትም፣ ዕቃ ቤት የላትም። ሌላም እንዲሁ የምታየው የሚመናኑ መጠለያ ዝም ብሎ ዝናብ እየመታው ነው ዝክርት እንኳን ሲዘከር። ለዚህ ቢያደርጉ እመቤታችን በትልቁ ተከፍላቸዋለች። እንዲሁ አጥሩ ቢታጠርላት ቤተ ክርስቲያን ተሰርቶ ያላጥር አይሆንም። ከተማ ላይ በግንባታ ይዳረጋል። እዚያ ደግሞ በሚገኘው በአካባቢው ድንጋይ እንኳን ቢሰራላት ትልቅ ነገር ነው። ከዚያም አልፎ እኔ ያው በባለፈውም ነገር ያለው መማር እፈልጋለሁ። የትምህርቱን ነገር እኮ ነግሬያቸው ነገር ለቤተ ክርስቲያን ልጆች ማንም መምህር እንቀጥራለን ያለ የለም ማለት እስካሁን የለም። ማንም እስካሁን ያለ ሰው የለም። እንግዲህ እመቤታችን እንትን ተባለ እና መብራን ታዘጋጀው። እኔ አሁን አንደኛ ቤተ ክርስቲያኗ አገልግሎት ትወዳለች። የጣኑ ማዛ የተለየ ነው። አገልግሎት ትወዳለች፣ ማይሌት ትወዳለች። እዚያ ላይ እኔ ከሁሉም በፊት የምመርጠው ያቋቋም መምህር ቢቀጠርላት አቋቋም እንዲመሰረት ያቋቋም መምህር ቢቀጠርላት በቃ እሱ ማይሌትም ደምቆ ይኖራል፣ ለዘላለም ነው መታሰቢያው እና እንደሱ አይነት ነገሮች ቢደረጉ ደስ ይለኛል። እንደኛ ፈቃድ የእግዚአብሔርን ፈቃድ ይሁን፣ ግን እኛ ባልነው ሳይሆን